እናቴ ጋር በተቀመጥኩ በጣም ይጸጽተኛል፣ እንደ እግር እሳት ያቃጥለኛል። ባልወጣው ብዬ እስከዛሬ የሚቆጨኝ እስከዛሬ ላይ ያልተወኝ ከልቤ ውስጥ ያልወጣ ህመም ቢኖር ይሄ ነው። በቃ ለምንድን ነው የወጣሁት? ከሀገር ባልወጣ ኖሮ አስታምማት ነበር፣ በእጄ አገላብጬ አስታምማት ነበር። ለምን ስታስታምማት የነበረችው እህቷ ነበረች፣ በቃ እንዳሸንጉሊት ስትጫወትባት ስለነበረ ያ በጣም ይጸጽተኛል። በጣም እስከዛሬ ሳስታውሰው ያመኛል ማለት ነው። ያ በጣም ነው የሚጸጽተኝ በህይወቴ ውስጥ። ያ ይሄንን እንግዲህ ፈጣሪ ስለፈቀደው ነው ይሁን ያለው። አንቺም ሄድሽው እንግዲህ የፈጣሪ ፈቃድ ሆኖ ነው። የማዘርም ሁኔታ እንደዚህ የሆነው የፈጣሪ ፈቃድ ሆኖ ነው እና ብለን አብረን ከሰራን እንጂ እና ኦብሴ ማለት እንዴት ሰራተኛ ትቀጥሪያለሽ? አንቺ ማን ነበርሽ? ትላንት ችግር ውስጥ ነበርሽ ሲሉን ጊዜ እኔ ደግሞ የሆነ ነገር ሰው በሆነ ነገር ከነካኝ ያን ሰው እንደዛ የሚለኝን ሰው አቃጥዬ ከቦታቸው እስካደርሳቸው ድረስ አልተውም። እኔ ሁልጊዜ ላይፍ ስገባ እጠራታለሁ። ኦብሴ ያናምጪ፣ ኦብሴ ያናምጪ ይላለሁ። አውቄ ነው ግን እያመጣችልኝ አይደለም። እሷም ታውቃለች። ገባሽ? ለምን አንቺ ትናንት ምን ውስጥ ነበርሽ? አንቺ ራስ ያለሽበትን ህይወት አስታውሺ ነው ይሉኛል። መስሚያ ይጥጥ ነው። ድሮ ቢሆን አለቅሳለሁ። ለምን እኔ ለእሷ ማን እንደሆንኩኝ ራሴን አውቃለሁ። ገባሽ? ምን እንደምትሰራልኝም አውቃለሁ። ስለዚህ ኦብሴ ማለት እኔ ጋር የምትቀመጥ ልጅ ናት። እነሱ ሰራተኛ ቀጠርሽ፣ ቅጠሪን፣ ተጨማሪ ትፈልጊያለሽ ሲሉኝ ፓስፖርት አምጡ፣ ኦሪጂናል እኔ ጋር ነው የሚቀመጠው፣ ኮፒ እኔ ጋር ነው አልኳቸው። ገባሽ? አዎ እኔ ያለ መታወቂያም ያለ ፓስፖርት ማንንም ቤቴ አላስገባም። እና ኦብሴ ማለት እኔ ጋር የምትቀመጥ ናት። በድምጻችን ሁሉ ይሰራሉ። ስለዚህ ኦብሴ ከኔ ጋር የምትቀመጥ ሴት ናት እንጂ ሌላ ሰው አይደለችም። ስለዚህ አልሐምዱሊላህ ከኦብሴ ጋር እየኖርን ነው ተቻችለን። በአግባቡ ተመልሶልኛል። ቤተሰብ ታብታብ አድርጉ። እንግዲህ የተወሰኑ ጥያቄዎች ነው የቀሩኝ። እናንተ ገብታችሁ ጥያቄ ትጠይቃላችሁ። ታብታብ አድርጉ። ዛሬ ታብታብ ያደረጋችሁ ሽልማት አላችሁ። የወርቅ ሽልማት ሪም ጎልድ ስፖንሰር ሆናለች። ዛሬ ታብታብ ያደረጉልሽን ልጆች እሸልማለሁ ስላለች ገብታችሁ ትሸልማላችሁ ማለት ነው። ፕሮግራሙ ሲያልቅ ቀጥታ የዕጣውን ማውጣት ፕሮግራም እዚሁ እኔ ቤት እናካሄዳለን ማለት ነው። ታብታብ ማድረግ ያሸልማችኋል። ታብታብ አድርጉ። ይህን ቤት ፎሎ ያላረጋችሁ ደግሞ ፎሎ አድርጉ። ይኸው አሁንም ኦብሴ ያለች እናንተኑ ለማናደር ነው። ኦብሴ ቃቀቤ ትላለች፣ ግን ዕቃ እኮ ይዛት መጣም ኦብሴ እና ፎሎ አድርጉ። ፎሎ ያላደረጋችሁ ጋይስ ይህን ቤት በየሳምንቱ የተለያየ እንግዳ ይዤ ስለምቀርብ ፕሮግራሙ እንዳያመልጣችሁ ፎሎ አድርጉ ውዶቼ። አመሰግናለሁ። ሜምበር መሆን የምትችሉ ደግሞ ቤቱን ሜምበር ሆኑ። ቴንኪዩ፣ እግዚአብሔር ያክብርልኝ። ወደ ቀጣይ ኦብሴን ምን አልሻት? ኦብሴ ስትሰማው አይ ኦብሴ በህይወት አለሽ አልኳት። እንደዚህ ረጅም ሰዓት ተለያይተን አንቀመጥም። ኦብሴ ኮቱ አስታይ እንደዛ ነው። ሀዊዬ አቢብቲ ወደ ቀጣይ ጥያቄያችን የምትቆጭበት ነገር ይኖር ይሆን? አዎ በህይወቴ ውስጥ ይሄን ነገር ባላደረግኩት የምለው በቃ ከሀገር መውጣቴን በጣም እጸጸትበታለሁ። ለምን እናቴ ጋር ሁለት ስለሆነን እሱ ስለተሰደደ እኔ መቀመጥ ነበረብኝ። በሽተኛ የሆነች ስለማቅ ገባሽ? እሷ አጠገብ ሆኜ ብሆን እርሜን እወጣለሁ። ገባሽ? ሰው እንደዚህ ለብሶ አምሮ ስለሄደ አይደለም። እኔ ብዙ ጊዜ መሲ ጭንቀት ያስወፍረኛል። ገባሽ? ጭንቀት በጣም ነው የሚያስወፍረኝ እና እናቴ ጋር በተቀመጥኩ በጣም ይጸጽተኛል፣ እንደ እግር እሳት ያቃጥለኛል። ባልወጣው ብዬ እስከዛሬ የሚቆጨኝ እስከዛሬ ላይ ያልተወኝ ከልቤ ውስጥ ያልወጣ ህመም ቢኖር ይሄ ነው። በቃ ለምንድን ነው የወጣሁት? ከሀገር ባልወጣ ኖሮ አስታምማት ነበር፣ በእጄ አገላብጬ አስታምማት ነበር። ለምን ስታስታምማት የነበረችው እህቷ ነበረች፣ በቃ እንዳሸንጉሊት ስትጫወትባት ስለነበረ ያ በጣም ይጸጽተኛል። በጣም እስከዛሬ ሳስታውሰው ያመኛል ማለት ነው። ያ በጣም ነው የሚጸጽተኝ በህይወቴ ውስጥ። ያ ይሄንን እንግዲህ ፈጣሪ ስለፈቀደው ነው ይሁን ያለው። አንቺም ሄድሽው እንግዲህ የፈጣሪ ፈቃድ ሆኖ ነው። የማዘርም ሁኔታ እንደዚህ የሆነው የፈጣሪ ፈቃድ ሆኖ ነው እና ሊጸጽትሽ አይገባም። የምንኖረው የተጻፈልንን ስለሆነ
አይጸጽትሽ ፈትዬ፣ እኔ ቆንጆ። የፈጣሪ ስራ ስለሆነ በፈጣሪ ስራ ደግሞ መግባት አንችልም እኛ። አሁን በሱማ መግባት አንችልም። ግን ያው ህይወትንም ተምሬያታለሁ። ግን ያው አንዳንድ ጊዜ ያላል አንዳንድ ነገሮችን ስታስቢበት የሆነን ሰው ትሪት ካረግሽው እኮ ከፈጣሪ በታች ሆነሽ የሆነ ነገር ከተንከባከብሽው ምን ካልሽው ገባሽ ችላ ሳትይ የሆነ ቃሽን አሁን ቶሎ ብለሽ ስትጥይው ይሰባበርብሻል፣ ያረጅብሻል። አንቺ በስርዓት ከያዝሽው ግን ይያዝልሻል። ፈጣሪ ካመጣው አመጣው፣ አልጣላም ከፈጣሪ ጋር። ግን እኔ ኖሬ ደግሞ እናቴን ሞር እንደ ልጅ እንደ ሁሉ ነገር ብንከባከባት ኖሮ እናት እኮ ጥላሽ አትሄድም። ገባሽ? አሰትሽ አንጀቷ አይችልም፣ እንደዚህ ቋጥራ ነው። ግን በቃ ያ ነው የሚጸጽተኝ እንጂ ተምሬበታለሁ። ምንም አይደለም። ከፈጣሪ ጋር መጣላትም አልፈልግም። ፈጣሪ እኔን አሁን በዚህ ደቂቃ ውስጥ ሊወስደኝ ይችላል። ከፈጣሪ ጋር በሞት አልታለም። አሁንና አልሐምዱሊላህ። ተከክልበት የኔ ቆንጆ። እስኪ ወዳጆችን ተመልካቾችን እንዲሁም ደግሞ ወደ 500 ምናምን ሺህ ተከታዮች አሉሽ እና እስኪ ፍቅርሽን ግለጭላቸው ለሚወዱሽ፣ ለሚያከብሩሽ፣ ወዶሽ ፎሎ ላደረጉሽ፣ ለሚከተሉሽ ሰዎች እስኪ ፍቅርሽን ግለጭላቸው ለቤተሰቦች። እኔ ቤተሰቦቼን በእርግጥ መሲ እዚህ ላይ እኔ ቲክታክ ላይ እንትን ሆኜ ነው የሚሄደው። በአማርኛም በኦሮምኛም ነው ማውራው። ገባሽ? ወደ አንዱ አይደለሁኝም እና እኔ የመዳም ቤት በአማርኛ የሚያወሩትም በኦሮምኛ የሚያወሩትም የሆነ ጊዜ ሀቢባ መጠየቅ ትችላለሽ። ኬክ ሰርቼ ራሱ ሰርፕራይዝ አድርጋቸው ነበር። በጣም ወዳቸዋለሁ። የመዳም ቤት የሚሰሩ የሰው ቤት የሚሰሩ በስደት ላይ ያሉትን የኔን ተከታዮች እነሱ ናቸው። ገባሽ? 500 ሺህ ያደረሱኝም እነሱ ናቸው ፎሎ አድርገው። ስለዚህ የመዳም ቤት ቅመሞች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ትልቅ ቦታ ስትደርሱ ያስደስተኛል። ሀዘናችሁን አያሳየኝ፣ ደስታችሁን እንጂ። የምር እኔ ከምንም በፊት የመዳም ቤት ቅመሞች ለእኔ ትልቅ ቦታ አላቸው። እወዳቸዋለሁ ከምንም በላይ በቃ ፓወርም ያላቸው ከዲያስፖራም ሆነ ከፌመሶችም የመዳም ቤት ቅመሞች ናቸው። በአንድ ኮመንት አንቺን ከችግር ውስጥ ያወጣሉ። ድምፅ ሆነውልሽ ማለት ነው። ስለዚህ በጣም ወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ሶ ማች። ቢግ ሪስፔክት፣ ቢግ ላቭ፣ ቢግ ሪስፔክት እንደ ጆን ዳንኤል። እሺ ፈትዬ፣ አሁን ደግሞ ለእረፍት እንዲሆነን አጠር ያጠር ያሉ ጥያቄዎች ናቸው። ከአንቺ የሚጠበቀው ፈጠን ፈጠን ብሎ መመለስ ነው። እሺ፣ ከአይፎን ከሳምሰንግ ሳምሰንግ። ቡና ወይ ሻይ? ቡና። ድሪያ ወይስ አባያ? ድሪያ። መኪና ወይስ ቤት? ቤት። ሙዚቃ ወይስ ፊልም? ፊልም። ጨጨብሳ ወይስ ጩኮ? ጩኮ። ውሻ ወይስ ድመት? ዜሮ። ሁለቱንም ዜሮ። እሺ፣ ቪዲዮ መስራት ወይስ ላይቭ መግባት? ላይቭ መግባት። እሺ፣ እነዚህ እንግዲህ ፈጠን ያሉ መልሶችና ጥያቄዎች በዚህ ጨርሰናል። የቀሩኝ 3 ጥያቄዎች ብቻ ናቸው። ከዛ እናንተ ትገባላችሁ ማለት ነው። እስካሁን ግን አብራችሁን ታብታብ ስታደርጉ ስላላችሁ እናመሰግናለን ቤተሰብ። ቀጣይ ጥያቄ ምንድን ነው የሚሆነው? ባህላዊ ልብስ ትወጃለሽ ወይስ ዘመናዊ ልብስ ትወጃለሽ? ምን አይነት አልባሳት ይመችሻል? በጣም ዘናጭ ነሽ። በነገራችን ላይ ቪዲዮዎችን ያለውኝ ዘናጭ ያልሽ ሰው ነሽ በጣም ፈትዬ። ማሻላ ካይን ያውጣሽ። የባህላዊ ልብስ ወዳለሁም አልወድም፣ መካከለኛ ነኝ። አያስደስተኝም፣ ምንም አያደርገኝም፣ መካከለኛ ነኝ። ብዙም አይደለሁኝም ማለት ነው። ግን ደግሞ ከልብሶች ካልሽ ደግሞ ድሪያ በጣም ወዳለሁ። ሽቲና ድሪያ የሰጠኝ ለእኔ ስጦታ በጣም ነው የምወደው። እሺ ፈቲ፣ ንግድ ስራ ውስጥ ብትገባ ምን አይነት ንግድ ያዋጣታል? ይሄ ነገር ብሰራው ይሳካልኛል የምትይው ስራ? ንግድ ላይ ንግድ ላይ የሆነ
ምን ብነግድ ብልሽ ነው? እኔ ምኞቴ መኪና መሸጥ ፈልጋለሁ። መኪና ከሸጥኩ ያዋጣኛል ብዬ አስባለሁ። የነዳሽ ምናምን ማስታወቂያ እየሰራ ጎበዝ። በትልቁ ነው የምትመኝው። ፈጣሪ ያሳካልሽ። እውነት ጎበዝ። ትንንሽ ነገር ትመኛለሽ እንዴ? አይ ጎበዝ ነሽ እውነት። በቃ ከተመኙ አይቀር እንደዚህ መመኘት ነው። ምንም በቃ ታዲያ ሽንኩርት ድንች ልበል እንዴ? ትክክል። ኧረ እውነትሽን ነው። ጎበዝ ነሽ፣ በጣም ጎበዝ ነሽ። ብዙ ጊዜ ሰው የሚወደውን ነገር ሲሰራ ይዋጣለታል ይባላል እና እኔ አሁን ሂውማኔር በጣም ነው የምወደው እና ሂውማኔር ብሸጥ ደስ ብሎኝ ፕላስ ደግሞ ይዋጣልኛል ብዬ አስባለሁ። አሁን አንቺ ድሪያ በጣም እወዳለሁ ስላልሽኝ የጠበቅኩት ምንድን ነው እኔ ድሪያ መሸጥ የሚለውን ነበር። ገባሽ? አንቺ የምን ድሪያ ነው? ማን ነው ድሪያ? ትቀልዳለች እንዴ? ሽጫ አይቼዋለሁ። እንደማያወጣ ከሀይሮ ላይ እሸጥ ነበር። ተቀተሽበት አልፈሽ ነው ሁለተኛ አልሽ። እሺ ፈትዬ እኔ እናት ወደ መጨረሻው ጥያቄ ሳይሆን በቃ ለኢትዮጵያ ሀገርሽ የምትመኘው መልካም ምኞትና ለተከታዮችሽ ለወዳጆችሽ ወይም ደግሞ ይሄን ነገር ሳልል አላልፍም ብለሽ የምታስቢው መልእክት ማስተላለፍ የምትፈልጊው ነገር ካለ እድሉን ላንቺ ሰጥቼሻለሁኝ። እኔ ጥያቄን በዚህ ጨርሻለሁ ማለት ነው። ፈትዬ ማለት የምትፈልጊውን እድሉን ልስጥሽ። እኔ ማለት የምፈልገው መስዬ ያው ብዙም ዘረኝነት አልወድም፣ ገብቼ ውስጥም አላውቅም እና ሁልጊዜ ቲክቶክ ላይ ሚዲያ ላይ ብዙ ሰዎች በዘረኝነት ይባላሉ እና እኔ እንደዚህ ነኝ እኔ እንደዚህ ነኝ እያሉ ስለሚባሉ በአንድነት ሰው ቢኖር ቢዋደዱ ዘረኝነት ቀርቶ ኦሮሞ፣ አማራ፣ ትግሬ ምናምን ቀርቶ በአንድነት ተዋደው ገባሽ ቋንቋ ተግባብተው እርስ በርስ ትግባቢያለሽ። አረበኛም ለምደሻል እኮ እንኳን የራስሽን ዜጋ ይቅርና አረበኛም ለምደናል የሰው ሀገር ሄደን። ስለዚህ ሁሉም ተግባብቶ ኢትዮጵያዊ የሆነ ሰው ተዋዶ ቢኖር ብዬ በጣም የምመኘው ዘረኝነት ቢጠፋ ብዬ የምመኘው ይሄንን ነው። ተዋደዱ፣ ተፋቀሩ፣ ዘረኝነትን ወደኋላ አርጉት ብዬ ነው የማስበው። ፍቅር ነው የሚበልጠው፣ ፍቅር ያሸንፋል። ይሄን ነው ማስተላለፍላቸው። ትክክል ፈትዬ፣ እኔ ቆንጆ እናመሰግናለን። አሁን እንግዲህ የእናንተ ተራ ደርሷል። እኔ ጥያቄ ስለጨረስኩኝ አድማጭ ተመልካቾቻችን ፈቲን አግኝቻት ይህን ነገር ብጠይቃት ብላችሁ የምታስቡትን ጥያቄ አሁን አንዳንድ ቁጥር በመጻፍ አስገባችኋለሁኝ። ገብታችሁ ጥያቄውን መጠየቅ ትችላላችሁ ማለት ነው። አንዳንድ ቁጥር ጻፉ ላስገባችሁ። ታብታቡ 1 ሚሊዮን አላስገባችሁም እስካሁን። ይሄ ሁሉ የፈቲ ሰራዊት የት ነው ያላችሁት? ፈቲ ሰራዊቶቿን ይዛ የመጣችሁ ዛሬ እንዴት አልመጡም? ኧረ ግር ብለው ይመጡ ነበረ። ምን ሆነው ነው? አረ መጥተዋል እንዴ! አብዛኞቹ እኮ የአንቺ ቤተሰቦች ናቸው ማሪ። አንድ ሰው ስቤ ነበር መግባት አልቻለም። አይ ቲንክ ሌላ ሰው ስቤ ያለው እንዴ። ሁላችሁም አንድ ቁጥር ጽፋላችሁ። ይሄ ሁሉ ጥያቄ ያለው ለኔ ይሄ ሁሉ ሲሆንልሽ ቢያገኝሽ ጥያቄ ያለው ሰላም እህታችን